ነቢዩላህ ኢብራሂም ዓለይሂ ሰላም ክፍል 3 ቢስሚላህ ሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሁን እነሱ ኢብራሂምን ዓለይሂ ሰላም ለማቃጠል የሚችሉትን ሁላ አድርገዋል። ጥልቅ የሆነን ጉድጓድ ቆፍረው በእንጨት ከሞሉ በኋላ እሳት አያያዙበት። እሳቱ በጣም ከመያያዙ የተነሳ ሰው ወደ እሳቱ መጠጋት ስለማይችል ወስፈንጠር አዘጋጅተው ኢብራሂምን ዓለይሂ ሰላም ከርቀት ወደ እሳቱ ለመወርወር ወሰኑ። አሁን የኢብራሂምን ዓለይሂ ሰላም እጅና እግር በሰንሰለት አስረው ወንጭፉ ላይ አስቀመጧቸው። የእሳቱ ነበልባል ሰማይ ላይ የሚበሩ አዋፋትን እንኳን ማሳለፍ በማይችልበት ሁኔታ ተቀጣጥሏል። ከሙቀቱ የተነሳ ሰዎቹ ከጉድጓዱ ሩቅ ቦታ ላይ ቆመው መመልከት ጀምሯል። አሁን አዛዡ ቄስ ኢብራሂም ዓለይሂ ሰላም ወደ እሳቱ እንዲጣሉ ትዕዛዙን ሰጠ። በዚህ ሰዓት ጅብሪል ዓለይሂ ሰላም ከሰማይ ወርዶ ወደ ኢብራሂም ራስ ጠጋ በማለት ኢብራሂም ሆይ የምትፈልገው ነገር ይኖራል አለው። ኢብራሂምም ካንተ ምንም የምፈልገው ነገር የለም በማለት ጽኑ አቋማቸውን አሳዩ። ወስፈንጥሩ ወደ እሳቱ አቅጣጫ ስለተጣለ ኢብራሂም ዓለይሂ ሰላም ወደሚንበለበለው አስፈራሪ እሳት ተወረወሩ። ነገር ግን ኢብራሂም ዓለይሂ ሰላም ወደ እሳቱ ሲወረወሩ እሳቷ እንደምታቃጥል ነበልባል እሳቱና ሳይሆን እንደ ቀዝቃዛና ሰላማዊ የአትክልት ቦታ ሆና ነበር የተቀበለቻቸው። ምንም እንኳን የእሳቱ ነበልባል ባይጠፋም በአላህ ሱብሓነሁ ወተዓላ ትዕዛዝ መሰረት እሳቷ ኢብራሂምን ዓለይሂ ሰላም እንድታቃጥል ሳይሆን የታዘዘችው በኢብራሂም ላይ ቀዝቃዛና ሰላም እንድትሆን ነበር። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ይላል፣ እሳት ሆይ በኢብራሂም ላይ ቀዝቃዛ ሰላምም ሁኚ አለ። አልአንቢያ አንቀጽ 69። እሳቷ ቀዝቃዛና ሰላም በመሆን ለአላህ ትዕዛዝ እጅ ሰጠች። ነቢዩላህ ኢብራሂምም በእሳቱ መሃል ተቀመጡ። በአላህ ፍቅር ብቻ በተሞላችው ልባቸው ታላቁን ጌታ አላህ ሱብሓነሁ ወተዓላን እያላቁና እያወደሱ በእሳት መካከል መንደላቀቃቸውን ያዙት። በእርግጥ በልባቸው ውስጥ ለፍርሃትና ጭንቀት የሚሆን ጥቂት ቦታ እንኳን የለችም ነበር። የእርሳቸው ልብ ሙሉ ለሙሉ በአላህ ሱብሓነሁ ወተዓላ ፍቅር የተሞላች ነበረች። የከተማይቱ ነዋሪዎች፣ ባለስልጣናትና መሳፍንቱ ከርቀት ሆነው የሚሆነውን በመመልከት ላይ ናቸው። እሳቱ በጣም እየተንበለበለ ጭሱ ሊያፍናቸው ቀርቦ ነበር። እሳቷም መቼም ማጠፋ እስኪመስላቸው ድረስ ለ40 ቀናት ያክል ነደደች። ከ40 ቀናት በኋላ እሳቱ ሲጠፋ ኢብራሂም ዓለይሂ ሰላም ከሚነደው እሳት በሰላም መውጣታቸውን ሲመለከቱ ሰዎቹ በጣም ደነገጡ። ኢብራሂም ዓለይሂ ሰላም ፊት በጌታቸው ጸጋ ምክንያት እጅጉኑ ያበራ ነበር። የሚንበለበለው እሳት ኢብራሂምን ዓለይሂ ሰላም ሳይሆን ያቃጠለው የተሰበሰበውን እንጨትና ኢብራሂም ዓለይሂ ሰላም የታሰሩበትን ሰንሰለት ብቻ ነበር። እርሱም ከእሳቱ አመዱን እያራገፈ ከጀነት የሚወጣ የሚመስል ሆኖ ብቅ አለ። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ይላል፣ በእርሱም ተንኮልን አሰቡ በጣም ከሳሪዎችም አደረግናቸው። አልአንቢያ አንቀጽ 7። ይህ ተአምር ከሃዲዎችን ሰዎች ቢያሳፍርም በውስጣቸው ያለውን የቁጣ ነበልባል ግን ሊያበርድ አልቻለም ነበር። ነገር ግን ከዚህ ክስተት በኋላ ብዙ ሰዎች ኢብራሂምን ዓለይሂ ሰላም እንደ ነቢይነት ቢቀበሉ ከመሪዎቹ የሚደርስባቸውን ጥቃት ፈርተው እምነታቸውን በሚስጥርነት ያዙ። ኢብራሂም ዓለይሂ ሰላም ቁርጥ ያለን ማስረጃ በጣዖት አምላኪያን ህዝቦች ላይ አቀረቡ። አሁን እርሳቸው የቀራቸው ራሳቸውን አምላክ ነን ብለው ያወጁትን ሰዎች ውሸታምነት ማረጋገጥ ነበር። ንጉሱ ኑምሩድ ኢብራሂም ዓለይሂ ሰላም ከእሳቱ በሰላም መውጣታቸውን ሲሰማ እጅጉኑ ተቆጣ። እሱ በራሱ ራስ ላይ ያስቀመጠውን የጌትነት ዘውድ በተራ ሰው እንዳይፈተን እጅጉኑ ፈራ። በእርግጥ ኢብራሂም ዓለይሂ ሰላም ዝም ብለው ተራ ሰው ሳይሆኑ እንደ አንድ ታዛዥ ወደ ቀጥተኛው ሃይማኖት እንዳዘነበለ አንድ ታላቅ ህዝብ ነው አላህ ዘንድ ያላቸው ደረጃ። ታዲያ ይህንን የሚያውቀው ኑምሩድ ኢብራሂም ጋር ለመከራከር ወደ ቤተ መንግስቱ ጠራቸው። ስለ ውይይቱ አላህ በቁርአኑ እንዲህ ሲል ይተርክልናል፣ ወደዚያ አላህ ንግስናን ስለሰጠው ኢብራሂምን በጌታው ነገር ወደ ተከራከረው ሰው አላየህምን? ኢብራሂም ፊቴ ያ ህያው የሚያደርግና የሚገድል ነው ባለ ጊዜ እኔ ህያው አደርጋለሁ
እገድላለሁም አለ። ኢብራሂምም አላህ ፀሐይን ከምስራቅ በኩል ያወጣል፣ አንተ በምዕራብ በኩል አምጣት አለው። ያም የካደው ሰው ዋለለ፣ መልስ አጣ። አላህም በዳዮችን ህዝቦች አይመራም። አልበቀራ አንቀጽ 258። የኢብራሂም ዓለይሂ ሰላም እውቅና በመላው ግዛቲቱ ተስፋፋ። ሰዎች እንዴት እርሱ ከእሳት እንደዳነና ንጉሱን እንዴት እንዳስዋለለው በየታዘው ማውራታቸውን ተያያዙት። በዛው ሰዓትም ኢብራሂም ዓለይሂ ሰላም ህዝባቸውን ወደ አላህ ሱብሓነሁ ወተዓላ መጣራታቸውን ተያያዙት። ህዝባቸውን ወደ ቅኑ መንገድ ለመምራት ቀና ደፋ ማለታቸውን ቀጠሉበት። ህዝባቸውን ለመቀየር ያገኙትን መንገድ ሁሉ ተጠቀሙ። ነገር ግን ምንም እንኳን ኢብራሂም ዓለይሂ ሰላም ለህዝባቸው ያላቸው ፍቅር ታላቅ ቢሆንም ሰዎቹ ግን ለእርሳቸው ያላቸው ጥላቻና ቅናት አልበረደም። አንድ ሴትና አንድ ወንድ ብቻ የእርሳቸውን እምነት በግልጽ ተቀበሉ። የሴቲቷ ስም ሳራህ ሲሆን በኋላም እርሳቸው ሚስት ስትሆን የወንዱ ስም ደግሞ ሉጥ ሲባል በኋላም ነቢይ ተደርጎ ወደ ሰዶም ህዝቦች ተልኳል። ከጊዜ በኋላ ኢብራሂም ማንም እንደማያምንላቸው ሲረዱ ለመሰደድ ወሰኑ። ህዝባቸውን ትተው ከሚስታቸውና ሉጥ ጋር በመሆን ዑር ወደምትባል ከተማ ሄዱ። ከዚያም ሐራን ወደምትባል ከተማ ተጓዙ። በመጨረሻም ማረፊያቸውን ፍልስጤም ምድር ላይ አደረጉ። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ሲል ይነግረናል። ሉጥም ለእርሱ አመነ። ኢብራሂም እኔ ወደ ጌታዬ ተሰዳጅ ነኝ፣ እነሆ እርሱ አሸናፊው ጥበበኛው ነውና አለም። አልአንከቡት አንቀጽ 26። ከፍልስጤም በኋላ ሰዎችን ወደ አላህ ሱብሓነሁ ወተዓላ ለመጣራት ወደ ግብፅ አቀኑ። ኢብራሂም ዓለይሂ ሰላም በሄዱበት ቦታ ሁሉ በሰዎች መካከል በእውነት የሚፈርዱ እንዲሁም ወደ እውነተኛው መንገድና ቅንነት የሚጣሩ ታላቅ ነቢይ ነበሩ። አቡ ሁረይራ ረዲየላሁ ዐንሁ እንዲህ ሲል አውርቷል። ኢብራሂም ዓለይሂ ሰላም ከ3 ጊዜ በላይ አልዋሸም። ሁለቱ ውሸቶች ለአላህ ሱብሓነሁ ወተዓላ ተብለው ሲሆን ከእነርሱም የመጀመሪያው ህዝቦቹ እርሳቸውን የአማልክቶቻቸውን በዓል እንዲያከብሩ ሲጠሯቸው ሲያማቸው እኔ ያሞኛልና አልመጣም ያሉበት ሲሆን፣ ሁለተኛው ደግሞ ጣዖታቱን ከሰበሩ በኋላ ማን ነው የሰበረው ብሎ ሲጠይቋቸው እኔ ሳልሆን ትልቁ ጣዖት ነው የሰበራቸው ብሎ የተናገሩት ነው። ሶስተኛውና የመጨረሻው ደግሞ ኢብራሂምና ሚስቱ ሳራ ጉዞ ላይ ያሉ ሽፍቶች ባሉበት ቦታ ላይ አለፉ። በዚህ ሰዓት አንዱ አገልጋይ ለአለቃው ይህ ሰው ደስ በምትል ቆንጆ ሴት ታጅቦ ነው የሚሄደው አሉ። በዚህ ሰዓት ኢብራሂምን ዓለይሂ ሰላም አስቆመው ስለ ሳራ ጠየቁት። ኢብራሂምም እህቴ ናት አላቸውና ተመልሶ ወደ ሳራ በዚህ ምድር ላይ ከእኔና ከአንቺ ውጪ አማኝ የለም፣ ይህ ሰው ስላንቺ ጠይቆኛል፣ እኔም እህቴ ናት ብየዋለሁ፣ ስለዚህ ነገሩ እንዳታበላሽ አላት። ሽፍታውም ሳራን ጠራትና ወደ እርሱ ሄደች። በዚህ ሰዓት ሰውየው ሳራን በእጁ ሊነካት ሲያስብ እጁ ባለበት ደርቆ ይቀራል። በዚህ ሰዓት ሰውየው ደንግጦ ወደ ጌታሽ ጸልይልኝ፣ ከዚህ በኋላ አልጎዳሽም አላት። ሳራም ለአላህ እንዲያሽረው ለመነችለትና ተሻለው። ሰውየው ግን የሚያገናዝብ አልነበረምና ለሁለተኛ ጊዜ ለመንካት ሲያስብ እጁ ከቀደሙ በበለጠ ደርቆ ቀራ። ሰውየውም እጅጉኑ ደንግጦ ለጌታሽ ጸልይልኝ፣ ከዚህ በኋላ አልነካሽም አላትና ሳራም እንደገና ጸለየችለት፣ እርሱም ተሻረው። ሰውየውም ያንን ያመጣትን አገልጋዩን ጠርቶ እኔ ሰው እንጂ ሰይጣን አምጣልኝ ብያለሁ እንዴ አለው። ሽፍታውን በመገረም ለሳራ አንድን አገልጋይ በስጦታ መልኩ ሰጣት። ኢብራሂምም ሳራን በእጁ እየነካካ ምን እንደተፈጠረ ሳራን ጠይቃት። ሳራም አላህ ባለጌዎችን ሴራ አበላሽቶ ሀጀር እንዳገልጋይ ሰጥቶኛል አለችው። የኢብራሂም ባለቤት ሳራ መካን ነበረች። ግብፃዊ ሀጀር የምትባል አገልጋይ በስጦታ መልኩ ተሰጥታለች። ኢብራሂምም እጅግ ለብዙ ዓመታት ህዝቦቹን ወደ አላህ ሱብሓነሁ ወተዓላ በመጣራት ላይ ሳለ አርጅቶ ጸጉሩም ሸብቷል። ታዲያ ሳራ የእርሷ መካንነት እርሷንና ኢብራሂምን ብቸኛ ማድረጉ ሐሳብ ገብቷት ነበር። የእርሷን አገልጋይ ሀጀርን ለኢብራሂም እንደ ሚስትነት አቀረበች። ሀጀርም ለኢብራሂም ኢስማኤል የሚባል የመጀመሪያ ልጅ በእርጅና ዘመናቸው ለነቢዩላህ ኢብራሂም አበረከተችላቸው። ኢብራሂም ዓለይሂ ሰላም ምድር ላይ ህዝቦቹን ወደ አንድ አምላክ እየተጣራ እንዲሁም አላህን እየተገዛ ኖረ። ገና እርሱ ምድር ላይ የሚኖርባቸው ቀናት የተገደቡ መሆናቸውንና ፍጻሜውም ሞት ከዚያም እንደገና መቀስቀስ መሆኑን ያውቅ ነበር። ከሞት በኋላ ያለውን ህይወት ማውቁ እርሱ ልብ በሰላምና ፍቅር ሞልቶት ነበር። ታዲያ አንድ ቀን ኢብራሂም ዓለይሂ ሰላም
አላህ እንዴት ሙታንን ሕያው እንደሚያደርግ እንዲያሳያቸው ጠየቁት። አላህም ኢብራሂምን እስካሁን አላመንክም እንዴ አለው። ኢብራሂምም አራምኛለሁ እንደው ልቤ እንዲረጋጋ ነው አለ። አላህ ኢብራሂምን 4 በራሪዎችን በማምጣት ሰውነታቸውን ለ4 ቆራርጦ ቁርጥራጭ ሰውነታቸውን በ4 ተራሮች ጫፍ ላይ እንዲያስቀምጣቸው አዘዘው። ከዚያም ወፎቹም በአላህ ስም ኢብራሂም መልሶ እንዲጠራቸው አዘዘ። ኢብራሂምም የታዘዙትን አደረጉ። ወዲያውኑም የተቆራረጡት የወፎቹ አካል ወደ ተለያየ ቦታ ከተበተነው አካላቸው በመገጣጠም ወደ ኢብራሂም ተመልሰው በረሩ። አላህ በቁርአኑ እንዲህ ሲል ስለ ታሪኩ ይነግረናል። ኢብራሂምም ጌታዬ ሆይ ሙታንን እንዴት ሕያው እንደምታደርግ አሳየኝ ባለ ጊዜ አስተውስ። አላህ አላመንክምን አለው። አይደለም አምኛለሁ፣ ግን ልቤ እንዲረጋ ነው አለ። አላህም ከበራሪዎች ወይም ከወፎች 4 ያዝ፣ ወደ አንተም ሰብስባቸው፣ ቆራርጣቸው። ከዚያም በየኮረብታው ሁሉ ከእነርሱ ቁራጭን አድርግ። ከዚያም ጥራቸው፣ ፈጥነው ይመጡሃልና አላህም አሸናፊ ጥበበኛ መሆኑን እወቅ አለው። አልበቀራ አንቀጽ 260። እናም በእምነትና በትዕግስት ከተሞላ ረጅም ህይወት በኋላ ሳራ በ127 ዓመቷ ስትሞት ነቢዩላህ ኢብራሂም ከእርሷ በኋላ ቱራህ የምትባልን ሴት በማግባት ዙምራ፣ ጁቅሻን፣ መዳን፣ ሚዳኢን፣ ኢሽቡቅ እና ሹሃህ የሚባሉ ልጆችን ሲወልዱ ለብዙ ዓመታት ወደ አላህ መንገድ ሲጣሩ ከቆዩ በኋላ በ200 ዓመታቸው ከዚህ ዓለም በሞት ተለዩ። ታሪኩን አስተማሪ ሆኖ ካገኙት ላይክ፣ ሰብስክራይብ እና ሼር ማድረግዎን አይርሱ። በቀጣይ የኢብራሂም አለይሂ ሰላም የወንድም ልጅ የሆኑትን የሉጥ አለይሂ ሰላም ታሪክ ይዘንላችሁ ምንመጣ ይሆናል። እስከዛ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።